ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ ዛሬ ሁላችንንም የሚያስጨንቀንና መፍትሄ የምንሻለትን አንድ ትልቅ ጉዳይ ይዤላችሁ መጥቻለሁ። ያ ምንድነው? ጤናማ ክብደት። ብዙዎቻችን ቀጠን ያለ ውብ ሰውነት እንዲኖረን እንመኛለን። አንዳንድ ጊዜ ግን ከየት መጀመር እንዳለብን ወይንም ትክክለኛው መንገድ የቱ እንደሆነ ግራ ይገባናል። ውፍረት ከውበት ባሻገር ለብዙ የጤና ችግሮች መንስኤ እንደሆነ ሁላችንም እናውቃለን። ለምሳሌ እንደ የደም ግፊት፣ የስኳር በሽታ፣ የልብ ህመም እና ሌሎች በርካታ በሽታዎች የመጋለጥ እድላችን ይጨምራል። ታዲያ ምን ይሻላል? ፈጣን መፍትሄዎችን እየፈለግን ተስፋ መቁረጥ ወይንስ ዘላቂና ተፈጥሯዊ አማራጮችን መሞከር? እኔ ግን ዘላቂና ተፈጥሯዊ አማራጮች የተሻሉ እንደሆኑ አምናለሁ። ተፈጥሮ ራሷ ለብዙ ችግሮቻችን መልስ አላት። ዛሬ ደግሞ በተለይ ስለ አንድ ኃይለኛ የክብደት መቀነሻ ጥምረት ላወራችሁ መጥቻለሁ። እነሱም የዝንጅብልና የሎሚ ሻይ ነው። መጀመሪያ ከዝንጅብል እንጀምር። ይህ ድንቅ ስር በኩሽናችን ውስጥ ብቻ ሳይሆን በባህላዊ ሕክምናም ውስጥ ትልቅ ቦታ አለው። ታዲያ ለክብደት መቀነስ እንዴት ነው የሚረዳን? የመጀመሪያው ሜታቦሊዝምን ማፋጠን። ዝንጅብል ሰውነታችን ምግቦችን ወደ ኃይል የሚቀይርበትን ፍጥነት ያፋጥናል። ሜታቦሊዝም ሲፈጥን ደግሞ ብዙ ካሎሪዎችን እና ስብን እናቃጥላለን ማለት ነው። ሁለተኛው የምግብ ፍላጎት መቀነስ። አንዳንድ ጥናቶች እንደሚያሳዩት ዝንጅብል የጥጋብ ስሜት እንዲሰማን በማድረግ ከመጠን በላይ እንዳንበላ ይረዳናል። ሶስተኛው እብጠትን መቀነስ ነው፣ ወይም አንቲኢንፍላማቶሪ እንለዋለን። በሰውነት ውስጥ ያለውን እብጠት የክብደት መጨመር ጋር ሊያያዝ ይችላል። ዝንጅብል ደግሞ ጸረ ብግነት ባህሪ ያለው። የምግብ መፈጨትን ማሻሻል። ጥሩ የምግብ መፈጨት ለጤናማ ክብደት እጅግ ወሳኝ ነው። አሁን ደግሞ ወደ ሎሚ እንምጣ። ይህ ጎምዛዛ ፍሬ የራሱ የሆነ አስገራሚ ጥቅሞች አሉት። የመጀመሪያው ሰውነትን ማጽዳት ወይንም ዲቶክሲፊኬሽን። ሎሚ ሰውነታችንን ከመርዛማ ንጥረ ነገሮች በማጽዳት ይታወቃል። ንጹህ ሰውነት በብቃት ይሰራል። ሁለተኛው ቫይታሚን ሲ ምንጭ ነው። ቫይታሚን ሲ በሽታን የመከላከል አቅማችንን ከማጠናከሩ ባሻገር በስብ ማቃጠል ሂደት ውስጥ ሚና እንዳለው ጥናቶች ይጠቁማሉ። ሶስተኛው የምግብ መፈጨትን ማገዝ። ልክ እንደ ዝንጅብል ሎሚ የምግብ መፈጨትን ስርዓታችንን ያሻሽልልናል። ሎሚ የያዛቸው ፋይበሮች ወይንም ደግሞ በተለይ አንድ ሎሚ ስንጠቀም የጥጋብ ስሜት እንዲኖረን ይረዳናል። እሺ፣ ይህንን አስገራሚ ሻይ ታዲያ እንዴት ነው የምንሰራው? በጣም በቀላሉ። የመጀመሪያው ግብአቶችን እናዘጋጃለን። የሚያስፈልጉን ነገሮች አንድ ትንሽዬ ዝንጅብል ልጠን እና ከትፈን ወይንም ደግሞ ፈጭተን ማዘጋጀት። ሁለተኛ ሎሚ ነው። ግማሽ ሎሚ ጭማቂውን ወይንም ደግሞ ሙሉ ለሙሉ ከትፈን እናዘጋጃለን። ሶስተኛው አንድ ኩባያ የፈላ ውሃ እናረጋና አንድ ደግሞ ለማጣፈጫነት አንድ ማር፣ አንድ ትንሽ ማንኪያ ንጹህ ማር እናመጣለን። አዘገጃጀቱ ጋር ስንሄድ የከተፍነው ወይንም ደግሞ የፈጨነውን ዝንጅብል ወደምናፈላበት እቃ ውስጥ እንጨምራለን። የፈላውን ውሃ እንጨምርበታለን። ከጨመርን በኋላ ቢያንስ ከ5 እስከ 10 ደቂቃ እንዲንተከተክ እንተዋለን። ከዛም የሎሚውን ጭማቂ እንጨምርበታለን እላዩ ላይ። ከዛ በምንጠጣበት እቃ ውስጥ ጨምረን ሎሚያችንን ከላይ ጣል አድርገን ሻዩን ከመጠጣታችን በፊት ዝንጅብሉን ማንሳት እንችላለን፣ ወይንም ደግሞ እዛው ትተን እስከታች ስለሚዘግጥ መጠጣት እንችላለን። ይህ ሻይ መቼ መጠጣት አለብን? በመጀመሪያ ጠዋት በባዶ ሆድ ቀናችንን በዝንጅብልና ሎሚ ሻይ መጀመር ሜታቦሊዝምን ያነቃቃል። ሁለተኛው ከምግብ በፊት። ከምግብ በፊት መጠጣት የጥጋብ ስሜት ሊሰጠንና ከመጠን በላይ እንዳንበላ ሊረዳን ስለሚችል መጠቀም። በቀን ከ1 እስከ 2 ኩባያ መጠጣት በቂ ነው። ሌላው ማሳሰቢያ፣ ምንም እንኳን ተፈጥሯዊ ቢሆንም ከልክ በላይ መጠቀም የለብንም። የጤና እክል ያለባቸው ሰዎች ወይንም ነፍሰ ጡር ሴቶች ሐኪም ማማከር ይኖርባቸዋል። የዝንጅብልና የሎሚ ሻይ ብቻውን ሁሉንም ነገር ሊቀይር አይችልም። ጤናማ ክብደት ለመቀነስ ሌሎች ብዙ የተፈጥሮ አማራጮችና
ከአኗኗር ዘይቤያችን ጋር ማዋሃድ አለብን። ለምሳሌ አረንጓዴ ሻይ ወይንም ግሪን ቲ አንቲኦክሲዳንት የበዛበት ሲሆን ሜታቦሊዝምን በማፋጠን ይታወቃል። ሌላው የፖም ቆምጣጤ፣ አንድ ማንኪያ የፖም ቆምጣጤን በአንድ ብርጭቆ ውሃ አድርጎ መጠጣት የምግብ ፍላጎትን በመቀነስ እና የደም ስኳር መጠንን በማስተካከል ሊረዳን ይችላል። ሁልጊዜ በውሃ አቀላቅሎ መጠቀም ያስፈልጋል። ፋይበር የበዛባቸው ምግቦች አትክልት፣ ፍራፍሬ፣ ጥራጥሬና ሙሉ የእህል ፋይበሮች የበዛባቸው በመሆናቸው የጥጋብ ስሜት ይሰጡናል፣ እንዲሁም የምግብ መፈጨትን ያሻሽሉልናል ማለት ነው። ፕሮቲን የበዛባቸው ምግቦች እንደ እንቁላል፣ የዶሮ ስጋ፣ አሳ፣ ምስርና ሽምብራ የመሳሰሉት ፕሮቲን የበዛባቸው ምግቦች ጡንቻን ለመገንባትና ለረጅም ጊዜ የጥጋብ ስሜት እንዲሰማን ይረዱናል። ሌላው በዚህ ጋር መጨመር የምፈልገው ነገር እነዚህ ሻዮች አስማት አይደሉም። ሻዩን እየጠጡ ማታ ማታ በርገርና ጥብስ ከተመገቡ ውጤት አይኖረውም። ከጤናማ አመጋገብ ጋር ሲጣመሩ ግን ውጤታቸው በሳምንታት ውስጥ ይታያል። እሺ ቤተሰቦቼ፣ እስካሁን ካቀረብኩላችሁ ጋር ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ድረስ ከምንገናኝ መልካም ጊዜ፣ ሰላም ቆዩኝ።